ሁሉም ሰው ማሸነፍ ይፈልጋል። ስኬት፣ ተጽዕኖ ማሳደር፣ በረከትና እግዚአብሔር በሮች እንዲከፍትልን እንፈልጋለን። ነገር ግን ከብዙዎቻችን ጥቂቶች ብቻ አንድ አስፈላጊ ጥያቄ ይጠይቃሉ። ድል የሚያስከፍለው ዋጋ ምንድን ነው ይላሉ። በመጽሐፍ ቅዱስ ውስጥ ያለ እያንዳንዱ ድል ከሽልማቱ በፊት ትልቅ ዋጋ ተከፍሎበታል። ዛሬ መጽሐፍ ቅዱስ ስለ ድል ዋጋ ምን እንደሚያስተምርንና ብዙዎች ወደ ድላቸው ከመድረሳቸው በፊት ለምን እንደሚያቆሙ እንመለከታለን። ስለዚህ ቪዲዮውን ላይክ በማድረግ እንጀምር። 1. ድል የምቾት ቀጠናን ያስከፍልሃል። ማንም ሰው በምቾት ውስጥ ተቀምጦ የስኬት ማማ ላይ አይደርስም። እግዚአብሔር አብርሃምን የለመደውን ሁሉ ትቶ እንዲወጣ ጠርቶት ነበር። በዘፍጥረት 12:1 ላይ ከሀገር ከዘመዶች ከአባት ቤት ወጥተህ ወደማሳይ ሀገር ሂድ በማለት ተናግሮት ነበር። አስቡት፣ አብርሃም የእግዚአብሔርን ጥሪ ተቀብሎ ሲወጣ ምንም አይነት ካርታ፣ ጋራንቲ ኦር ደግሞ የጉዞ እቅድ አልነበረው። የነበረው አንድ ነገር ብቻ ነው፣ እርሱም የእግዚአብሔር ተስፋ። አንተስ ብትሆን ወደማታውቀው ሀገር ለመጓዝ ያለን ሁሉ ተውጣ ብትባል ምን ይሰማ ነበር? አስቡት፣ አብርሃም ይህን ሁሉ የተቀበለው በኋላ ላይ ለሚመጣው የድል ዋጋ ነበር። ዛሬ ላይ ብዙዎች የእግዚአብሔርን በረከት ይፈልጋሉ፣ ነገር ግን እግዚአብሔር የሚሰራበትን ሂደት መቀበል አይፈልጉ። አንዳንድ ጊዜ የተሻለ ነገር ለማግኘት የምቾት ቀጠናን መተው ያስፈልግሃል። ለምን? እውነተኛ እድገት የሚጀምረው ከምቾት ቀጠና ስትወጣ ብቻ ነው። 2. ድል ጊዜን ያስከፍልሃል። አሁን ላይ የምንኖርባት ዓለም ሁሉም ነገር ወዲያውኑ እንዲሆንለት የሚመኝ ትውልድ ውስጥ ነው። ኢንስታንት ሰክሰስ፣ መኒ፣ ኢንፍሉዌንስ የሚፈልግ ጄኔሬሽን። ነገር ግን በእግዚአብሔር አሰራር ውስጥ እኛ ስለፈለግነው ሳይሆን ሁሉም ነገር የራሱ ጊዜ አለው። ለምሳሌ በዘፍጥረት ላይ ያለውን ዮሴፍን አስቡት። እግዚአብሔር ገና ዮሴፍ ልጅ እያለ ትልቅን ሰጠው። ነገር ግን ከህልሙ በፊት ክደት፣ ባርነት፣ የሐሰት ክስና እስር ቤት ነበር። እነዚህ ሁሉ ለዮሴፍ የድሉ ዝግጅት ነበሩ። እግዚአብሔር ዮሴፍን ይህ ሁሉ መከራ ሳይደርስበት ፕሮሞት ቢያደርገው ኑሮ ዮሴፍ ዝግጁ ላይሆን ይችል ነበር። አንዳንድ ጊዜ መዘግየት ቅጣት ሳይሆን ዝግጅት ነው። መክብብ 3:11 ላይ ሁሉንም ነገር በጊዜው መልካም አድርጎ ሰራው ይለናል። ስለዚህ እግዚአብሔር በአንተ ጊዜ ሳይሆን በራሱ ጊዜ ሁሉንም ነገር ያከናውናል። ስለዚህ ለምን ቶሎ አልሆነልኝም አትበል። እግዚአብሔር ስራ ትዕግስትን ይጠይቃልና። 3. ድል ዲሲፕሊን መሆኑን ይጠይቃል። ዲሲፕሊን ማለት ስሜት ባይፈልግም ትክክለኛውን ነገር ማድረግ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ 9:24 ላይ ህይወታችንን ከአትሌቶች ጋር ያወዳድራል። ለድል የሚሮጡ ሰዎች ራሳቸውን በመግዛት ሁሉም ሳያቋርጡ ይለማመዳሉ። በተመሳሳይ መልኩ መንፈሳዊ ድል የሚገኘው አልፎ አልፎ ከሚደረግ ጸሎት ሳይሆን ከዕለት ተዕለት እንቅስቃሴያችን ነው። ይህም መጽሐፍ ቅዱስ ማንበብ፣ በየቀኑ መጸለይ፣ ውሸት ቀላል ቢሆንም እውነትን መናገር፣ በቀል የተሻለ ቢመስለንም ይቅር በማለት ነው። ዛሬ ላይ የዲሲፕሊን ሰው መሆን በጣም ከባድ ሊመስል ይችላል፣ ነገር ግን ከጸጸት አይበልጥም። 4. ድል መስዋዕትነትን ያስከፍልሃል። ዳዊት ንጉስ ነበር፣ ነገር ግን ንጉስ ከመሆኑ በፊት ከአንበሳና ድብን ጋር ተዋግቶ ነበር። በጎችን የሚጠብቅና በቤተሰቡም የተናቀ ሰው ነበር። ጎልያድን ካሸነፈ በኋላም ለብዙ ዓመታት ከሳውል ሸሽቷል። እነዚህ ሁሉ ግን የደረሱበት የንጉስነቱ ዋጋ ነበሩ። ኢየሱስ በሉቃስ 9:23 ላይ ማንም ሊከተለኝ ቢወድ ራሱን ይካድ፣ መስቀሉን በየቀኑ ተሸክሞ ይከተልኝ በማለት ይናገራል። እዚህ ጋር በየቀኑ ያለውን አስተውሉ። ኢየሱስን መከተል አንድ ጊዜ ብቻ ሳይሆን በየቀኑ መስዋዕትነትን መክፈል ነው። አንዳንድ ጊዜ ዝናህን፣ ደስታን፣ እግዚአብሔር የማያከብሩ እድሎችን ትሰዋለህ። ለምን? ብዙ ጊዜ የተከፈተልህ በር ሁሉ ከእግዚአብሔር ላይሆን ይችላል። አንዳንድ በሮች ከዓላማ ያስቀረዋል። እናም እውነተኛ ድል ያለ መስዋዕትነት አይመጣም። 5. ድል እምነትህን ይጠይቃል። እምነት ማለት ማየት ሳይሆን እግዚአብሔርን መታመን ነው። ንሆ ዝናብ ሳይዘንብ መርከብ ሲሰራ ሰዎች ሳቁበት፣ አሾፉበት። ነገር ግን እርሱ አንዴም አላቆምም። በመጨረሻም የእግዚአብሔር ቃል ተፈጸመ። ዕብራውያን 11:1 ላይ እምነት ተስፋ የምናደርገውን ነገር ያረጋግጣል ይለናል። እውነተኛ እምነት የውጤቱ ማረጋገጫ አይጠብቅም፣ ከዛ ይልቅ በእግዚአብሔር ያምናል። ብዙ ሰዎች አፋጣኝ ውጤትም ማየት ባለመቻላቸው ካሰቡበት ቦታ ሳይደርሱ ቀርተዋል። እምነት ግን ሁሌም እስከ መጨረሻው ይጸናል። አንዳንድ ጊዜ ትልቁ ድል የሚጀምረው አንድ እርምጃ በእምነት የወሰድክለት ነው። 6. ኢየሱስ ከሁሉ የበለጠውን ዋጋ ከፍሎልሃል። ሁሉም የመጽሐፍ ቅዱስ ታሪኮች ወደ ኢየሱስ ይጠቁማሉ። ኢየሱስ መከራን አልሸሸም፣ ተናቀ፣ ተገረፈ፣ ተሰቀለ። ይህ ሁሉ የደረሰበት ስለወደደን ብቻ ነው። ኢሳይያስ 53:5 ላይ ስለ መተላለፋችን ቆሰለ፣ በእርሱም ቁስል ተፈወስን ይለናል። ትልቁ ድል የመጣው ከትልቁ መስዋዕትነት በኋላ ነው። መስቀሉ ፍጻሜ ሳይሆን ወደ ትንሣኤ የሚወስድ መንገድ ነበር። ኢየሱስ መስቀሉን ሪፊውዝ አድርጎት ቢሆን ኖሮ ትንሣኤ ባልነበረ ነበር። አንዳንድ ጊዜ እኛ ከምንገምተው በላይ እግዚአብሔር ለትልቅ ዓላማ ሊያዘጋጀን ሲፈልግ በአስቸጋሪ ወቅቶች ውስጥ እንድናልፍ ይፈቅዳል። የጸናም የተዘጋጀለትን ይወስዳል። ዓለም ስኬት ቀላል ነው ልትል ትችላለች።
ነገር ግን መጽሐፍ ቅዱስ እውነተኛ ድል መስዋዕትነትን ያስከፍላል ይለናል። ድል ምቾትን፣ ጊዜን ሊያስከፍል ይችላል። ዲሲፕሊን መስዋዕትነትን ሊጠይቅ ይችላል። እምነትህንም ሊፈትን ይችላል። እግዚአብሔር መታዘዝ የሚያስከፍለው ዋጋ እርሱም ካለመታዘዝ የሚመጣውን ዋጋ ፈጽሞ አይበልጥም። ስለዚህ በእግዚአብሔር መታመንህን ቀጥል። ገላትያ 6:9 ላይ መልካም ማድረግን አንታከት፣ በጊዜው ብንደክመን እንኳ እናጭዳለን ይለናል። በእግዚአብሔር መንግስት እውነተኛ አሸናፊዎች ችግር ያላጋጠማቸው ሰዎች ሳይሆኑ በእግዚአብሔር መታመንን ፈጽሞ ያላቆሙ ሰዎች ናቸው። የድል ዋጋ ከፍ ያለ ቢሆንም ከእግዚአብሔር ጋር መሄድ የሚያስገኘው ዋጋ ግን ሊለካ አይችልም። እንግዲህ ከዚህ ቪዲዮ አሪፍ ነገር ካገኛችሁበት ያስፈልጓል ለምትሉት ሰው ላኩለት። በመጽሐፍ ቅዱስ ላይ የተመሰረቱ እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ቻናሉን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ያድርጉ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ መልካም ሳምንት።